ሰላም የኢኮን አካዳሚ ቤተሰቦች እንደምን ሰነበታችሁ፣ እንደምን ቆያችሁ? እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርታዊ ቪዲዮዎችን እንሰራላችሁ ነበረ። ከዚህ በፊት ማክሮ ኢኮኖሚክስ እና ኢንትሮዳክሽን ቱ ስታቲስቲክስ ሰርቼላችሁ ነበር። ዛሬ ከኢንትሮዳክሽን ቱ ስታቲስቲክስ የቀጠለ ቻፕተር 5 ስለ ፕሮባቢሊቲ ቲዮሪ ኤንድ ሩል የምናየው ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም እኔን ማበረታታት የምትፈልጉ ከሆነ ቪፒኤን እያበራችሁ ቪዲዮን እዩልኝ። ቪፒኤን አፕሊኬሽኑ ከሌላችሁ ፕሌይ ስቶር ውስጥ በመግባት ቪፒኤን ብላችሁ ሰርች በማድረግ ከሚያመጣላችሁ የቪፒኤን አማራጮች አንዱን መርጣችሁ በማውረድ ቪዲዮን ማየት ትችላላችሁ። እርግጠኛ ነኝ ከዚህ ቪዲዮ በኋላ ስለ ፕሮባቢሊቲ የተሻለ ግንዛቤ እንደሚኖራችሁ። አብራችሁን ቆዩ። በዚህ ቪዲዮ ፕሮባቢሊቲ ቲዮሪ ዲፊኒሽኑን ዲፋይን እናደርጋለን። ሩልስ ኦፍ ፕሮባቢሊቲ፣ የፕሮባቢሊቲ ሩሎች ህጎች ምንድን ናቸው የሚለውን እናያለን። አግዚዮምስ ኦፍ ፕሮባቢሊቲ፣ ስለ ኮንሰፕት ኦፍ ሴት፣ ስለ ሴት የምናየው ይሆናል። ስለ ካውንቲንግ ቴክኒኮች፣ ካውንቲንግ ቴክኒክስ ኦፍ ላይክ ፐርሙቴሽን፣ ኮምቢኔሽን፣ አዲሽን፣ መልቲፕሊኬሽን የሚባሉ አሉ። እነሱን የምናየው ይሆናል ማለት ነው። ስለዚህ ቤዚካሊ ስለ ፕሮባቢሊቲ ኮንሰፕቱን የምንጨብጥበት ቪዲዮ ነው ማለት ነው። ከዛ እየሰፋ ሞር ዋይድ እየሆነ ይሄዳል ማለት ነው። ቀጣይ ደግሞ ስለ ፕሮባቢሊቲ ዲስትሪቢዩሽን ስናይ ታይፕስ ኦፍ ፕሮባቢሊቲ ዲስትሪቢዩሽኖች እናያለን። ስለ ባይኖሚያል ዲስትሪቢዩሽን፣ ስለ ፖይዝን ዲስትሪቢዩሽን እና የመሳሰሉትን ማለት ነው። አሁን ከዲፊኒሽኑ እንጀምር። ፕሮባቢሊቲ ማለት ምን ማለት ነው? ፕሮባቢሊቲ ሊተራሊ እድል የሚለውን ትርጉም ይይዛል በአማርኛ። It is a numerical description of chance of occurrence of a given phenomena under certain condition. ፕሮባቢሊቲ የምንለው አንድ ነገር የመፈጠር እድሉን በቁጥር ሲገለጽ ነው ማለት ነው። የሆነ ነገር የመፈጠር እድሉን በቁጥር የሚገልጽልን ኮንሰፕት ፕሮባቢሊቲ ይባላል ማለት ነው። ለምሳሌ አንድ ሰው የመቶ ትኬት ያለው እጣ ቆረጠ እንበል። ከመቶ ትኬት ውስጥ 10 ትኬት ቢቆርጥ ያ ሰውዬ ያንን እጣ የማሸነፍ እድሉ 10% ነው ማለት ነው። ምክንያቱም ያለው እጣ 100 ነው። 100 እድሎች አሉ። ከ100 እድሎች ውስጥ አንዱ ነው አሸናፊ ሊሆን የሚችለው። ስለዚህ ከዛ ውስጥ ያ ሰውዬ 10 እጣ ስለቆረጠ የማሸነፍ እድሉ 10% ነው ማለት ነው። ፕሮባቢሊቲ ነው ያንን በኑሜሪካሊ ዲስክራይብ ያደረገልን ማለት ነው። it is a measure of chance that something will occur ማለት ነው። it is a quantitative measure of uncertainty. የአንሰርቲኒቲም ኳንቲታቲቭ ሜጀር ነው። አሁን ፕሮባቢሊቲ ሰርቴን የሆነ ኮንዲሽኑን ሜጀር ያደርግልናል ስንል እርግጠኛ የሆንበት ነገር ከሆነ የሆነ ነገር የመፈጠር እድሉ ወይም ያለመፈጠር እድሉን እርግጠኛ ሆነን የምናውቅ ከሆነ ሰርቴን ኮንዲሽን ነው ማለት ነው። that means the probability may be 1 or 0 ማለት ነው። ወይ 0 ነው ፕሮባቢሊቲ ወይም ደግሞ 1 ነው። 1 ሆነ ማለት 100% ነው። 0 ሆነ ማለት 0% ነው ማለት ነው የሚፈጠር እድሉ። አንሰርቴን ኮንዲሽን ነው ስንል ግን የመፈጠር እድሉ በ0 እና በ1 መካከል ነው ማለት ነው። ወይም ደግሞ በ0 እና በ100% መካከል ነው። ለምሳሌ ትኬት የቆረጠው ሰውዬ ከ100 ትኬቶች 10 ትኬት ነው የቆረጠው አይደለ? 10% ነው ፕሮባቢሊቲ። ስለዚህ አንሰርቴን ኮንዲሽን ነው ማለት ነው። ነገር ግን ያ ሰውዬ መቶውን ትኬት ሁሉ ቢቆርጠው የማሸነፍ እድሉ 100% የተረጋገጠ ነው። ምክንያቱም ፕሮባቢሊቲ 1 ነው ወይም ደግሞ 100% ነው። ስለዚህ ይሄ ሰርቴን ኮንዲሽን ነው ማለት ነው። ምንም ትኬት ባይቆርጥ ደግሞ ይሄ ሰውዬ በፍጹም ሊያሸንፍ አይችልም። ምክንያቱም ትኬት ስላልቆረጠ የማሸነፍ እድሉ 0% ነው። it is also certain condition ነው ማለት ነው። የፕሮባቢሊቲ ሩል በብዙ ዲሲፕሊኖች አፕላይ ይደረጋል። ማንኛውም ዲሲፕሊን ፕሮባቢሊቲ ቲዮሪን አፕላይ ያደርጋል ማለት ነው። ፎር ሪሰርች ሊሆን ይችላል ለመሳሰሉት ማለት ነው። ፕሮባቢሊቲ በጣም ሞስት ኢምፖርታንት የሆነ ኮንሰፕት ነው ማለት ነው። አሁን ደግሞ ስለ ሴት እንይ። ሴት ምንድን ነው? what is the definition of ሴት? what are the types of describing ሴት? ሴትን በምን መልኩ ነው ዲስክራይብ የምናደርገው? ሴት የምንለው it is a collection of well defined objects which is denoted by capital letters like A, B, C ማለት ነው። ሴት የምንለው
የዌል ዲፋይንድ የሆኑ ናውን የሆኑ የተረጋገጡ ኦብጀክቶች ስብስብ ነው ማለት ነው። ባጭሩ ሴት ማለት ስብስብ ማለት ነው። ሶ ሴትን በካፒታል ሌተር ብቻ ነው ዲኖት የምናደርገው ላይክ ኤ ቢ ሲ ማለት ነው። በዚህ መልኩ በስሞል ሌተር ዲኖት አይደረግም። ሶ ዜር አር ቱ ኮመን ሜተድስ ኦፍ ዲስክራይቢንግ ሴትስ። ሴትን ዲስክራይብ የምናደርግበት ወይም የምንገልጽበት ሁለት ዋና ዋና ሜተዶች አሉ። ሊስቲንግ ኦል ኦብጀክትስ እና ዲስክራይቢንግ ኤ ሴት ኢን ወርድስ ማለት ነው። በሴንቴንስ ልንገልጽ እንችላለን ሴትን፣ ወይም ደግሞ ሁሉን ኦብጀክቶች ሊስት በማድረግ ሊሆን ይችላል ማለት ነው። ለምሳሌ ሴት ኤን ማየት እንችላለን። ሴት ኤ ስኳልሱ ሴት ኢን 1 2 3 4 ሁሉን ኦብጀክቶች ሊስት አደረግን ማለት ነው። ይሄ ያሉትን ኦብጀክቶች ወይም ደግሞ ኤሌመንቶች ሁሉ ዘርዝረን ስንጽፍ ሊስቲንግ ኦል ኦብጀክትስ ኦፍ ኤ ሴት ይባላል ማለት ነው። ላይክ ሴት ቢ ስኳልስ ቱ 2 3 8 ይሄም ሊስቲንግ ሜተድ ነው ማለት ነው። ሁሉን ኦብጀክቶች ኤሌመንቶች በነምበር በሴት ስትራክቸር አድርገን እየገለጽን ነው ማለት ነው። ሳምፕል ስፔስ ስኳልስ ቱ ሴት ኢን 1 2 3 4 8 9 ይሄም ላይክ ሊስቲንግ ነው ማለት ነው። ኮምፕሊትሊ ሊስቲንግ ኦል ኦብጀክትስ ማለት ነው። በዚህ መልኩ ዲስክራይብ ማድረግ እንችላለን። ወይም ደግሞ በሴንቴንስ መግለጽ እንችላለን ማለት ነው። ባይ ዲስክራይቢንግ ኤ ሴት ኢን ወርድስ ማለት ነው። በወርድ ወይም ደግሞ በአረፍተ ነገር ሴትን መግለጽ እንችላለን። ለምሳሌ ሴት ኤ ኮንሲስትስ ኦፍ ኦል ሪል ነምበርስ ቢትዊን 0 and 1 ኢንክሉሲቭ። በዜሮ እና በአንድ መካከል በጣም ብዙ ቁጥሮች አሉ። ኢንፋይናይትሊ መኒ ነምበርስ አሉ። ሶ ይሄን ሁሉ ነምበር መዘርዘር ስለማንችል ዲስክራይብ የምናደርገው በሴንቴንስ ነው ማለት ነው። ኢት ካን ቢ ሪትን አስ ኤ ስኳልስ ቱ ኤ ሴት ኢን ኤክስ ግሬተር ኦር ኢኳል ቱ 0 ኤንድ ሌስ ኦር ኢኳልስ ቱ 1 ማለት ነው። ሶ በጣም ብዙ ኢንፋይናይትሊ መኒ ነምበርስ የሚካተት ከሆነ በዛ ሴት ምንገልጸው በወርድ ወይም ደግሞ በሴንቴንስ ነው ማለት ነው። ሁሉን ኦብጀክት ሊስት ማድረግ ስለማንችል ሶ ዛት ኢዝ ኤ ኢዝ ዘ ሴት ኦፍ ኦል ኤክስስ ዌር ኤክስ ኢዝ ኤ ሪል ነምበር ቢትዊን 0 and 1 ኢንክሉሲቭ ማለት ነው። አሁን እዚህ ጋር ኢንክሉሲቭ የምትለው ቃል በጣም ሞስት ኢምፖርታንት ነች። ኢንክሉሲቭ ስንል 0 እና 1ን ይጨምራል ማለት ነው። ዳት ሚንስ ኤክስ 0ም ልትሆን ትችላለች፣ 1ም ልትሆን ትችላለች። እንዲሁም በ0 እና በ1 ያሉ ማንኛውም አይነት ቁጥሮች ልትሆን ትችላለች ማለት ነው። ነገር ግን ኤ ኢዝ ዘ ሴት ኦፍ ኦል ኤክስ ዌር ኤክስ ኢዝ ኤ ሪል ነምበር ቢትዊን 0 and 1 ኤክስክሉሲቭ ቢል ኖሮ ግን 0ን እና 1ን አይጨምርም ማለት ነው። ኤክስ ግሬተር ዛን 0 ኦር ሌስ ዛን 1 ማለት ነው። በ0 እና በ1 መካከል ያሉ ቁጥሮች ብቻ ናቸው ማለት ነው ኤክስክሉሲቭ ቢል ኖሮ ማለት ነው። ኢንክሉሲቭ ስላለ ግን 0ን እና 1ን ይጨምራል ማለት ነው። በሴት ኦፕሬሽን ኮመንሊ ዩዝ የምናደርጋቸው ተርሞች አሉ ላይክ ዩኒየን፣ ኢንተርሴክሽን፣ ኮምፕሊመንት እና የመሳሰሉት ማለት ነው። ሶ ዩኒየን የምንለው ምንድን ነው? ቅልቅል ማለት ነው። ኤ ሴት ኮንሲስቲንግ ኦል ኤለመንትስ ኢን ኤ ኦር ቢ ኦር ቦዝ ኢዝ ኮልድ ዘ ዩኒየን ኦፍ ሴት ኤ ኤንድ ቢ ማለት ነው። በኤ እና በቢ ያሉ ኤሌመንቶችን በሙሉ የያዘልን ሴት ዩኒየን ይባላል ወይም ደግሞ ኦር ይባላል ማለት ነው። ሶ ኤ ውስጥ ያሉ ኤሌመንቶችንም ቢ ውስጥ ያሉ ኤሌመንቶችንም እንዲሁም የጋራ የኤ እና የቢ የሆኑ ኤሌመንቶችንም ይይዛል ማለት ነው። ሶ ኤ ዩኒየን ቢ ኢዝ ኤ ሴት ኢን ኤክስ አን ኤሌመንት ኦፍ ኤ ኤክስ አን ኤሌመንት ኦፍ ቢ ኦር ኤክስ አን ኤሌመንት ኦፍ ቦዝ ማለት ነው። ሶ ዘ ሴት ኤ ዩኒየን ቢ ኢዝ ኦልሶ ኮልድ ዘ ሰም ኦፍ ኤ ኤንድ ቢ ማለት ነው። ኤ ዩኒየን ቢ የኤ እና የቢ ድምር ይባላል ማለት ነው። ሶ ለምሳሌ ሳምፕል ስፔሳችን 1 2 3 4 8 9 ቢሆን እና ሴት ኤ 1 2 3 4 ሴት ቢ ደግሞ 2 3 8 ቢሆን ላይክ ኢቨንት ቢሆኑ ኤ እና ቢ ከሳምፕል ስፔሳችን የተወሰዱ ኢቨንቶች ቢሆኑ የኤ እና የቢ ዩኒየን
የኤ ኤሌመንት እና የቢ ኤሌመንቶች ስብስብ ነው ማለት ነው። ስለዚህ 1 2 3 4 8 ይሆናል ማለት ነው። የኤ እና የቢ ዩኒየን ይሄ ይሆናል ማለት ነው። ምክንያቱም 1 2 3 4 የኤ ኤሌመንት ነው፣ የቢ ኤሌመንት ደግሞ 2 3 8 ነው። ሶ 2 እና 3 የኤ እና የቢ የጋራ ናቸው። ሶ በሴት ኤሌመንቱን ስትጽፉ ተደጋጋሚ የሆኑ ቁጥሮች ካሉ ደግማችሁ መጻፍ አይጠበቅባችሁም። 2 እና 3 ሴት ኤ ላይ ስላለ በቃ ጀስት 2 እና 3 አንዴ ጻፍኩኝ በቃ። ቢ ላይም 2 እና 3 ያሉ፣ ነገር ግን የግድ መጻፍ አይጠበቅብኝም ድጋሚ ማለት ነው የጋራ ስለሆነ። ስለዚህ ኤ ዩኒየን ቢ 1 2 3 4 8 ይሆናል ማለት ነው። ሶ ሁለተኛው ደግሞ ኢንተርሴክሽን ነው ወይም ደግሞ ኤንድ ይባላል። ኢንተርሴክሽን የጋራ ማለት ነው። A set consisting all elements in both A and B is called the intersection of set A and B ማለት ነው። So X is subset of A and subset of B ማለት ነው። X የኤም የቢም ሳብሴት ነው የጋራ ነው ማለት ነው። The intersection set of A and B is also called the product of A and B ይባላል። የኤ እና የቢ ብዜት ነው ይባላል ኢንተርሴክሽን ማለት ነው። የኤ እና የቢ ኢንተርሴክሽን ከላይ ከወሰድነው ኤግዛምፕል ከዚህ በፊት የኤ እና የቢ ኢንተርሴክሽን 2 እና 3 ናቸው የጋራቸው ማለት ነው። የጋራ ኤሌመንታቸው 2 ነው፣ እነሱም 2 እና 3 ናቸው ማለት ነው። ሶስተኛው ኮንሰፕት ደግሞ ኮምፕሊመንት ይባላል። ኮምፕሊመንት ወይም ደግሞ ኖት ይባላል ማለት ነው። ኮምፕሊመንት ወይም ኖት የምንለው ከሴት ኤ ውጭ ያሉ ኤሌመንቶች ነው ማለት ነው። ነገር ግን በዩኒቨርሳል ሴት ያሉ አብሶሉት ኮምፕሊመንት ማለት ትችላላችሁ። ምክንያቱም ዩኒቨርሳል ሴት ወይም ደግሞ በሳምፕል ስፔስ ያሉ ነገር ግን በኤ የሌሉ ሴቶች ስብስብ ነው ማለት ነው። ለምሳሌ ከዚህ በፊት ካየነው ኤግዛምፕል ሳምፕል ስፔሳችን 1 2 3 4 8 9 ነበር አይደለ? የዚህ አብሶሉት ኮምፕሊመንት ኦፍ ኤ ወይም ደግሞ ከኤ ውጭ ያሉ ሳምፕል ስፔስ ላይ ያሉ ኤሌመንቶች 8 እና 9 ናቸው ማለት ነው። 1 2 3 4 የኤ ኤሌመንቶች ናቸው፣ ኤ ውስጥ አሉ፣ ሳምፕል ስፔስ ውስጥም አሉ። ሳምፕል ስፔስ ማለት የኤክስፐሪመንት ትራያላችን ሪዛልት ነው ማለት ነው። ሶ ከዩኒቨርሳል ሴታችን ውስጥ ያለ ከኢቨንታችን የሌለ ስብስብ ኮምፕሊመንት ይባላል ማለት ነው። ሶ ኤ ኮምፕሊመንት 8 9 ነው ማለት ነው። 8 እና 9 ማለት ነው። ሌላኛው ደግሞ ዲስጆይንት ሴት ይባላል። ዲስጆይንት ሴት የምንለው ኤ እና ቢ የጋራ የሆነ ኢለመንት ከሌላቸው ነው ማለት ነው። ዳት ሚንስ ዜይ አር ሙቹዋሊ ኤክስክሉሲቭ ናቸው ማለት ነው። የጋራ ኢለመንት ከሌላቸው ዲስጆይንት ሴት እንላቸዋለን ማለት ነው። አምስተኛው ደግሞ ሪላቲቭ ኮምፕሊመንት ይባላል። ሪላቲቭ ኮምፕሊመንት ኦፍ ቢ ኢን ኤ የምንለው በኤ ውስጥ ያለ በቢ የሌለ ማለት ነው። ኮምፕሊመንት የምንለው አብሶሉት ኮምፕሊመንት ነው። አብሶሉት ኮምፕሊመንት ማለት በኢቨንቱ የሌለ በዩኒቨርሳል ሴት ያለ ማለት ነው። እዚህ ግን ሪላቲቭ ቱ አዘር ኢቨንት ነው። አሁን ኤ ቢ ሪላቲቭ ቱ ኤ ነው ማለት ነው። ዘ ሪላቲቭ ኮምፕሊመንት ኦፍ ቢ ኢን ኤ ማለት ኤ ዊዝ ዊዛውት ቢ ማለት ነው። ኤ ዊዝ ዊዛውት ቢ ብላችሁ ማንበብ ትችላላችሁ። በኤ ያለ በቢ የሌለ ማለት ነው። ስለዚህ ኢት ኢዝ ዘ ሴት ኦፍ ኦል ኤሌመንትስ ኦፍ ኤ ዊች አር ኖት ኢን ቢ ማለት ነው። በኤ ያለ በቢ የሌለ ማለት ነው። ሶ ቢ ሪላቲቭ ኮምፕሊመንት ዊዝ ኤ ነው ማለት ነው። ከኤ አንጻር ነው ኮምፕሊመንት የሆነው ቢ ማለት ነው። ከዩኒቨርሳል ሴት አንጻር አይደለም። ግን ኮምፕሊመንት ወይም ደግሞ አብሶሉት ኮምፕሊመንት ሲሆን ግን ከዩኒቨርሳል ሴት አንጻር ነው ኮምፕሊመንት የሚሆነው ማለት ነው። ስለዚህ ኤ ዊዝ ዊዛውት ቢ ከዚህ በፊት ካየነው ኤግዛምፕል በኤ ያለ በቢ የሌሉ ኤሌመንቶች 1 እና 4 ናቸው። 1 እና 4 በቢ የሉ በኤ ግን አሉ ማለት ነው። ስለዚህ ሪላቲቭ ኮምፕሊመንት ኦፍ ቢ ኢን ኤ 1 4 ይሆናል ማለት ነው። ሴት ኢን 1 4 ማለት ነው። ሶ አሁን ደግሞ ሌትስ ሲ ዘ ዲፊኒሽን ኦፍ ሰም ቤዚክ ተርምስ። በፕሮባቢሊቲ ወሳኝ የሚባሉ ተርሞች አሉ። ላይክ እንደ ኤክስፐሪመንት፣ ኢንዲፔንደንት ኢቨንትስ፣ ኮንዲሽናል ኢቨንትስ፣ ሳምፕል ስፔስ የመሳሰሉት ማለት ነው።
ሶ ኤክስፐሪመንት የምንለው it is any statistical process that can be repeated several times in any trial of which the outcome is unpredictable ማለት ነው። ኤክስፐሪመንት የምንለው it's like trial ነው ማለት ነው። ሙከራ የምንለው አለ አይደለ? ሙከራ የምንለው ኤክስፐሪመንት ይባላል። አውትካሙ ወይም ደግሞ ሪዛልቱ አንፕሪዲክቴብል ነው፣ ተገማች አይደለም። we can predict the outcome of the experiment ማለት ነው። ሶ የኤክስፐሪመንት ውጤት ደግሞ ሳምፕል ስፔስ ይባላል። ሳምፕል ስፔስ የምንለው ከትሪያል በኋላ ልናገኝ የምንችለው ውጤት ስብስብ ሳምፕል ስፔስ ይባላል ማለት ነው። ሳምፕል ስፔስ እንለዋለን። it is a set consisting all possible outcomes of a given experiment ማለት ነው። ኤክስፐሪመንታችን ሪዛልት ሊሆኑ የሚችሉ ኦብጀክቶች ስብስብ ሳምፕል ስፔስ እንለዋለን፣ ወይም ደግሞ ዩኒቨርሳል ሴት ማለት ነው። ኢቨንት የምንለው ደግሞ it is an outcome or a set of outcomes having some common characteristics of an experiment ማለት ነው። ከኤክስፐሪመንት ሪዛልታችን ከሳምፕል ስፔሳችን ተመሳሳይ ካራክተሪስቲክስ ያላቸው ተመሳሳይ ወይም ኮመን የሚያደርጋቸው ጸባይ ያላቸውን ኦብጀክቶች ስናወጣ ኢቨንት ይባላል ማለት ነው። ለምሳሌ consider the experiment a set in 1 2 3 4 5 6 ሳምፕል ስፔሳችን 1 2 3 4 5 6 ቢሆንልን let a be the event of odd numbers and b the event of even numbers and c be the event of 8 ቢሆን ሶስት ኢቨንት አለን። ኢቨንት ኤ፣ ኢቨንት ቢ እና ኢቨንት ሲ ማለት ነው። ኢቨንት ኤ፣ ኢቨንት ቢ እና ኢቨንት ሲ። ሶ እነዚህ ኢቨንቶች ከሳምፕል ስፔሳችን ነው የወጡት ማለት ነው። ኢቨንት ኤ የኦድ ነምበሮች ስብስብ ነው ከሳምፕል ስፔሳችን። ኦድ ነምበር የምንላቸው ከተሰጠን ከሳምፕል ስፔስ 1 3 እና 5 ነው ማለት ነው። 1 3 5 የኢቨንት ኤ አውትካሞች ናቸው ማለት ነው። ኢቨንት ቢ ደግሞ የኢቨን ነምበር ወይም ደግሞ ሙሉ ቁጥሮች ስብስብ ነው። ዞስ አር 2 4 and 6 ማለት ነው። 2 4 እና 6 የኢቨንት ቢ ሪዛልቶች ናቸው። ኢቨንት ሲ ደግሞ የነምበር 8 ስብስብ ነው ስለሚል ነምበር 8 ከሳምፕል ስፔሳችን ስለሌለ ኢቨንት ሲ ኢምፒቲ ሴት ነው ማለት ነው። ኢቨንት ሲ ኢምፒቲ ሴት ነው። ሶ አሁን እነዚህን ኢቨንቶች ኢቨንት ኤ እና ቢ ኢቨንት ኤ ውስጥ ያሉ ኤሌመንቶችን የጋራ የሚያደርጋቸው አንድ ካራክተሪስቲክስ አለ። ያ ካራክተሪስቲክስ ምንድን ነው? ሶስቱም ነምበሮች ኦድ መሆናቸው ነው። 1 3 5 ኦድ ነምበርስ ናቸው። ኢቨንት ቢንም በተመሳሳይ የጋራ የሚያደርጋቸው ጸባይ አለ። ኤሌመንቶችን 2 4 እና 6 የጋራ የሚያደርጋቸው ነገር ምንድን ነው? ሶስቱም ኢቨን ነምበር ናቸው ማለት ነው። ስለዚህ ኢቨንት የምንለው የጋራ የሚያደርጋቸው ጸባይ ያላቸው ኦብጀክቶች ስብስብ ነው ማለት ነው። ሌላኛው ደግሞ ሲምፕል ኢቨንት ይባላል። ሲምፕል ኢቨንት ወይም ደግሞ ኤሌመንተሪ ኢቨንት። ኤሌመንተሪ ኢቨንት የምንለው ኢቨንታችን አንድ ብቻ አውትካም ካለው አንድ ብቻ ኤሌመንት ካለው ሲምፕል ኢቨንት ይባላል። ሲንግል ኤሌመንት ሲኖረው ማለት ነው። ኮምፓውንድ ኢቨንት የምንለው ደግሞ ሁለትና ከዛ በላይ የሆነ አውትካም ካለው ኮምፓውንድ ኢቨንት ማለት እንችላለን ማለት ነው። ለምሳሌ ኢቨንት ኤ እና ቢ ኮምፓውንድ ኢቨንቶች ናቸው፣ ሁለትና ከዛ በላይ አውትካም ስላላቸው። ኢቨንት ኤ 3 ኤሌመንት አለው፣ ኢቨንት ቢ 3 ኤሌመንት አለው ማለት ነው። ሌላኛው ኮንሰፕት ኢንዲፔንደንት ኢቨንት ይባላል። ኢንዲፔንደንት ኢቨንት የምንለው ሁለትና ከዛ በላይ የሆኑ ኢቨንቶች አንዱ በሌላኛው ላይ ኦከር የማድረግ እድሉ በሌላኛው ላይ ዲፔንድ ማይሆን ከሆነ ኢንዲፔንደንት ኢቨንት ነው ማለት ነው። if the occurrence of one event has no effect on the probability of occurrence of the other we can say those events are independent events ማለት ነው። አንዱ ኢቨንት ለሌላኛው ኢቨንት መፈጠር ላይክ ምክንያት ሊሆን የማይችል ከሆነ ወይም አንዱ በአንዱ ዲፔንድ መሆን የማይችል ከሆነ ኢንዲፔንደንት ኢቨንት እንላለን ማለት ነው። ሶ ኢንዲፔንደንት ኢቨንት ኬዝ the probability of A intersection B always equals to the probability of A times the probability of B ነው ማለት ነው ኢንዲፔንደንት ኢቨንት ሲሆን። ነገር ግን if those events are not independent, that means if they are dependent, the probability of A intersection B different from the probability of A times the probability of B ማለት ነው። ዲፔንደንት ከሆኑ ግን probability of A intersection B
the product of probability of A times product of probability of B ጋር እኩል አይደለም ማለት ነው። የተለያዩ ነው የሚሆኑት። ሶ ሌላኛው የኢቨንት አይነት ደግሞ ሙቹዋሊ ኤክስክሉሲቭ ኢቨንት ይባላል። ሙቹዋሊ ኤክስክሉሲቭ ኢቨንትስ የምንላቸው ኢቨንቶቹ የጋራ የሆነ ኤሌመንት ከሌላቸው ነው ማለት ነው። if two or more events are mutually exclusive they have no outcome in common ማለት ነው። the same የሆነ outcome ከሌላቸው they are mutually exclusive ናቸው ማለት ነው። የጋራ የላቸው ማለት ነው። probability of A intersection B 0 ነው። የጋራቸው 0 ነው ማለት ነው። የጋራ የሆነ ኤሌመንት የላቸውም ማለት ነው። ኮምፕሊመንታሪ ኢቨንት የምንለው ደግሞ ኢቨንቶቹ ሙቹዋሊ ኤክስክሉሲቭ ሆነው ወይም ደግሞ የጋራ የሆነ ኤሌመንት ሳይኖራቸው ነገር ግን ኢቨንቶቹ አንድ ላይ ሆነው ተቀላቅለው ተደምረው ዩኒቨርሳል ሴትን የሚሰጡን ከሆነ ኮምፕሊመንታሪ ኢቨንት እንላቸዋለን። two mutually exclusive events are complementary if there are no common element between themselves and both of them contain all possible outcomes ለምሳሌ ዩኒቨርሳል ሴታችን 2 3 4 5 ቢሆን ኢቨንት A 2 and 4 ቢሆን እና ኢቨንት B ደግሞ 3 and 5 ቢሆን ኢቨንት A is a set of even numbers and event B is set of odd numbers ቢሆን እነዚህ ኢቨንቶች ኮምፕሊመንታሪ ናቸው ማለት እንችላለን። ምክንያቱም አንደኛ የጋራ የላቸውም። ኢቨንት A ኢቨንት B የጋራ ኤሌመንት የላቸውም። ሁለቱ ኤሌመንት የላቸውም። ነገር ግን የሁለቱ ቅልቅል A ዩኒየን B ዩኒቨርሳል ሴት ጋር እኩል ነው። ሶ they are complementary events ማለት ኮምፕሊመንታሪ ኢቨንት ናቸው ማለት እንችላለን። to be complementary first they should be mutually exclusive event ኮምፕሊመንታሪ ለማለት መጀመሪያ ሙቹዋሊ ኤክስክሉሲቭ ኢቨንት መሆን አለባቸው ማለት ነው። የጋራ ሊኖራቸው አይገባም። አሁን ደግሞ ፕሪንሲፕልስ ኦፍ ካውንቲንግን እንይ። አራት መሰረታዊ ካውንቲንግ ቴክኒኮች አሉ። አዲሽን ሩል፣ መልቲፕሊኬሽን ሩል፣ ፐርሙቴሽን እና ኮምቢኔሽን ሩል ይባላሉ ማለት ነው። ሶ ካውንቲንግ ቴክኒክ የምንለው ኢትስ ማቴማቲካል ቴክኒክ ነው። የመጀመሪያው ቴክኒክ አዲሽን ሩል ይባላል። Suppose there are k procedures in which the ith procedure can be done in n 1 to k ways. So ስለዚህ the number of way of performing p or p2 or pk is n1 plus n2 plus up to nk ነው ማለት ነው። ስለዚህ no two procedures can be performed at the same time or one after the other ማለት ነው። ሁለት ፕሮሲጀሮች በተመሳሳይ ሰዓት መጠቀም አንችልም ወይም ደግሞ አንዱን ከአንዱ በኋላ መጠቀም አንችልም ማለት ነው። ለምሳሌ if there are 2 bus and 3 train routes from city X to city Z in how many ways can a person go from city X to city Z? አሁን እዚህ ጋር ከከተማ ኤክስ ወደ ከተማ ዜድ ለመሄድ 2 የባስ አማራጮች አሉ፣ እንዲሁም 3 የባቡር አማራጮች አሉ አለ። ስለዚህ ይሄ ሰውዬ በስንት ዌይ ሊሄድ ይችላል? ከኤክስ ወደ ዜድ በስንት ዌይ ሊሄድ ይችላል ማለት ነው። ሶ ቀዩ የባስ ዌዮች ነው ሪፕሬዘንት የሚያደርገው፣ ሰማያዊ ደግሞ የትሬን አማራጮች ነው ማለት ነው። ስለዚህ ይሄ ሰውዬ ከከተማ ኤክስ ወደ ከተማ ዜድ ለመሄድ የመጀመሪያውን የመኪና አማራጭ ሊጠቀም ይችላል፣ ወይም ሁለተኛውን የመኪና መስመር አማራጭ ሊጠቀም ይችላል፣ ወይም የመጀመሪያውን የባቡር አማራጭ ሊጠቀም ይችላል፣ ኦር ሁለተኛውን የባቡር አማራጭ ሊጠቀም ይችላል፣ ወይም ደግሞ ሶስተኛውን የባቡር አማራጭ ሊጠቀም ይችላል ማለት ነው። ስለዚህ ስንት ወይ ያለው ማለት ነው? 5 ወይ ያለው ማለት ነው። 2 plus 3 equals to 5 5 ዌዮች አሉት። በ5 ዌይ ከሲቲ ኤክስ ወደ ሲቲ ዜድ መሄድ ይችላል ማለት ነው። ሁለተኛው ደግሞ መልቲፕሊኬሽን ሩል ነው። suppose there are a sequence of k events in which the ith event has 1 to up to k possibilities, then the total number of possibility of
the whole sequence will be n1 times n2 times n3 up to nk ማለት ነው። ይሄንም በኤግዛምፕል እኔ ለምሳሌ if there are two bus routes from ctx to cty ከctx ወደ cty ለመሄድ ሁለት የባስ አማራጮች ቢኖሩ እንዲሁም three train routes from cty to ctz in how many ways can a person go from ctx to ctz አሁን ከኤክስ ወደ ዋይ ለመሄድ ሁለት የባስ አማራጮች አሉት ይሄ ሰውዬ። ከዋይ ወደ ዜድ ለመሄድ ደግሞ ሶስት የባቡር አማራጮች አሉት ማለት ነው። ሶ in how many ways can he go from ctx to ctz ማለት ነው። ከctx ወደ ctz ለመሄድ ስንት ዌዮችን መጠቀም ይችላል ይሄ ሰውዬ ነው ጥያቄው። ከctx ወደ cty ለመሄድ ሁለት የባስ አማራጮች አሉት ይሄ ሰውዬ። ከሲቲ ዋይ ወደ ሲቲ ዜድ ለመሄድ ደግሞ ሶስት የትሬን አማራጮች አሉት። ስለዚህ ይሄ ሰውዬ የመጀመሪያውን ባስ እና የመጀመሪያውን የባቡር አማራጭ መጠቀም ይችላል። ወይም ደግሞ የመጀመሪያውን የባስ አማራጭ እና ሁለተኛውን የትሬን ሮት አማራጭ መጠቀም ይችላል። እንዲሁም የመጀመሪያውን ባስ እና ሶስተኛውን የባቡር አማራጭ መጠቀም ይችላል ማለት ነው። 3 ፕላስ እንላለን። ሁለተኛው ደግሞ የሁለተኛውን የባስ አማራጭ እና የመጀመሪያውን የባቡር አማራጭ መጠቀም ይችላል። ወይም ደግሞ የሁለተኛውን የባስ አማራጭ እና ሁለተኛውን የትሬን አማራጭ መጠቀም ይችላል። እንዲሁም ሁለተኛውን የባስ አማራጭ እና ሶስተኛውን የትሬን አማራጭ መጠቀም ይችላል ማለት ነው። ፕላስ 3 ፖሲቢሊቲ ስንት ነው? 6 ነው ማለት ነው። ዛት ሚንስ 2 times 3 which is equals to 6 ማለት ነው። in this case ደግሞ መልቲፕሊኬሽን ሩልን አፕላይ ታደርጋላችሁ ማለት ነው። ሶስተኛው ደግሞ ፐርሙቴሽን ነው። ሶስት አይነት ፐርሙቴሽኖች አሉ። ፐርሙቴሽን የምንለው it is the arrangement or selection of objects in a specific order ማለት ነው። ኦብጀክቶችን በተወሰነ ኦርደር አሬንጅ የምናደርግበት ወይ ፐርሙቴሽን ይባላል። ሶ ፐርሙቴሽን ሩል 1 የምንለው if the number of permutation of n distinct objects taking all together so n ፋክቶሪያል እንሰራዋለን ማለት ነው። ይሄ ማለት ምን ማለት ነው? በአጭር አማርኛ ኦብጀክቶችን ባሉበት ኦርደር ስናደርግ ማለት ነው። ለምሳሌ 6 ሰዎች አሉ እንበል። 6 ሰዎች አሉ። እነዚህን 6 ሰዎች በስንት ወይ ኦርደር ማድረግ እንችላለን ነው። እነዚህን 6 ሰዎች ኦርደር የምናደርገው በ720 ወይ ነው። ምክንያቱም በፋክቶሪያል ነው የምንሰራው። ሁሉንም ባሉበት ኦርደር የምናደርግ ከሆነ በብዛታቸው ልክ ኦርደር የምናደርግ ከሆነ በፋክቶሪያል ነው የምንሰራው። ኤን ፋክቶሪያል ማለት ነው። ኤን ፋክቶሪያል ማለት ቁጥሩ ሲባዛ ከቁጥሩ 1 ቀንሰን ሲባዛ ከቁጥሩ 2 ቀንሰን ሲባዛ እያል አንድ እስኪሆን ድረስ አባዝተን የምናገኘው ነው ማለት ነው። ፋክቶሪያል የምንለው ከቁጥሩ አንድ እየቀነስን እርስ በርስ አባዝተን የምናገኘው ውጤት ፋክቶሪያል ይባላል። ነገር ግን እነዚህ ሰዎች አሁን 6 ሰዎቹ የተቀመጡት በሮ ነው አይደለ? በሰርክል ግን ሊቀመጡ ይችላሉ። በሮ ስንል ላይክ እንደዚህ ማለት ነው። ፋክቶሪያል ነው የምታደርጉት በሮ ከሆነ። ነገር ግን በሰርክል ቢቀመጡስ? በሰርክል ተቀመጡ ማለት መጀመሪያና መጨረሻ የለውም ማለት ነው። መጀመሪያውና መጨረሻው አይታወቅም። ለምሳሌ በሮ ከሆነ በዚህ ጀምረው በዚህ ያልቃል ማለት እንችላለን። በዚህ ጀምረን በዚህ መጨረስ እንችላለን። በሰርክል ሲሆን ግን መጀመሪያና መጨረሻ የለውም ማለት ነው። ሶ በሰርክል ቢቀመጡ እነዚህ 6 ሰዎች 6 - 1 ፋክቶሪያል ይሆናል ማለት ነው። ዛት ሚንስ 5 ፋክቶሪያል ይሆናል። በሰርክል ቢቀመጡ እነዚህ 6 ሰዎች 5 ፋክቶሪያል ይሆናል ማለት ነው። 5 ፋክቶሪያል። ሁለተኛው ኤግዛምፕል ደግሞ suppose a photographer must arrange 4 persons in a row for a photograph in how many different ways can the arrangement be done? አንድ ሰውዬ ፎቶ ማንሳት ቢፈልግ 4 ሰዎችን በስንት አይነት ወይ አሬንጅ ሊያደርጋቸው ይችላል፣ ሊያቆማቸው ይችላል ነው። ሶ ይሄም ሲምፕል ኢኩዌሽን ነው። 4 ፋክቶሪያል ማለት ነው። ዛት ሚንስ 24 ማለት ነው። በ24 ወይ
አሬንጅ ሊያደርጋቸው ይችላል ማለት ነው። ፎቶግራፍ የሚነሱ ሰዎችን። ይሄ ፐርሙቴሽን ሩል ዋን ነው። ፐርሙቴሽን ሩል ቱ ደግሞ ዘ አሬንጅመንት ኦፍ ኤን ዲስቲንክት ኦብጀክትስ ኢን ስፔሲፊክ ኦርደር ዩዚንግ አር ኦብጀክትስ አት ኤ ታይም። አሁን ፐርሙቴሽን ሩል ቱ ሲሆን ደግሞ ኤን ኦብጀክቶችን ያሉትን ኦብጀክቶች በስፔሲፊክ ነምበር ነው ከኤን በታች በሆኑ ቁጥር ነው ኦርደር የምናደርገው። ፐርሙቴሽን ሩል ዋን ላይ ኤን ኦብጀክቶችን በኤን ኦርደር ነው ኦርደር ያደረግነው። ኤንን በኤን ኦርደር ማለት ነው። ስድስት ሰዎችን በስድስት ነው ኦርደር ያደረግነው። አሁን ግን ስድስት ሰዎችን በሁለት ኦርደር ልናደርግ እንችላለን፣ በሶስት ኦርደር ልናደርግ እንችላለን፣ በአራት ኦርደር ልናደርግ እንችላለን ማለት ነው። ኤን ፐርሙቴሽን አር ኢኳልስ ቱ ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ይሆናል ማለት ነው። ስለዚህ ይሄን ፎርሙላ ተጠቅማችሁ ነው ማለት ነው የምትሰሩት። ኢን ዲስ ኬስ በስፔሲፊክ ኦርደር የምታደርጉ ከሆነ በዚህ ፎርሙላ ተጠቅማችሁ ነው የምትሰሩት። ነገር ግን በራሱ በኦብጀክቱ ብዛት ከሆነ ግን ኤን ፋክቶሪያል ነው ዳይሬክትሊ የምታደርጉት። ለምሳሌ ኢን ሃው መኒ ዌይስ ካን 9 ቡክስ ቢ አሬንጅድ ኦን ኤ ሼልፍ ሃቪንግ 4 ፕሌስ። 9 መጽሐፍ አለን እንበል። ያንን 9 መጽሐፍ በአራት ቦታ መደርደር ከፈለግ 9 ፐርሙቴሽን 4 ነው ማለት ነው የምናደርገው። በአራት ቦታ ነው፣ ስፔሲፊካሊ በአራት ፕሌስ ብቻ ነው ኦርደር ማድረግ የፈለግነው። ሌላኛው ደግሞ ሃው መኒ 5 ሌተር ፐርሙቴሽንስ ካን ቢ ፎርምድ ፍሮም ዘ ሌተር ኢን ዘ ወርድ ዲስከቨር። ዲስከቨር ከሚለው ወርድ 5 ሌተር መውሰድ ከፈለግን፣ አንድ ቃል መመስረት ከፈለግን in how many ways can we form 5 letters? ይህም በፐርሙቴሽን ነው የሚሰራው። ምክንያቱም ዲስከቨር የሚለው ቃል ውስጥ ተደጋጋሚ የሆኑ ሌተሮች የሉ። ተደጋጋሚ የሆኑ ሌተሮች ካሉ ግን የተደጋገሙ ሌተሮች ካሉ ፐርሙቴሽን ሩል 3 ነው የምንጠቀመው። ስለዚህ የተደጋገመ ወርድ ስለሌለ ዲም አንድ ነች፣ አይም አንድ ነች፣ ኤስም አንድ ነች፣ ሲም አንድ ነች፣ ኦም፣ ቪም፣ ኢም፣ አርም ሁሉም አንድ ስለሆኑ 8 ፐርሙቴሽን 5 ይሆናል ማለት ነው። ሶስተኛው ሩል if the number of permutation of n object in which n1 are alike and n2 are alike, so ፎርሙላችን ምን ይሆናል? n ፋክቶሪያል ኦቨር n1 ፋክቶሪያል ታይምስ n2 ፋክቶሪያል ታይምስ አፕ ቱ nr ፋክቶሪያል ማለት ነው። አሁን ዲስከቨር የሚለው ቃል ላይ ተመሳሳይ የሆኑ ወርዶች የሉም። ፐርሙቴሽን ሩል 3 ግን አፕላይ የሚሆነው ተመሳሳይ የሆኑ ወርዶች ሲኖሩ ነው ማለት ነው። ስለዚህ ኢፍ ዴር አር አላይክ ኦብጀክትስ ይህን ፎርሙላ አፕላይ ታደርጋላችሁ ማለት ነው። አላይክ ኦብጀክቶች ተመሳሳይ የሆኑ ተደጋጋሚ ኦብጀክቶች ካሉ በዚህ ፎርሙላ ነው ማለት ነው ፐርሚት የምታደርጉት። ሌላኛው ኮምቢኔሽን ነው። ኮምቢኔሽን የምንለው ደግሞ the number of combination of r objects selected from n object is denoted by n combination of r from n ማለት ነው። ኦር በዚህ ዲኖት ይደረጋል ማለት ነው ኮምቢኔሽን። ሶ ፎርሙላውም n ፋክቶሪያል ኦቨር n ማይነስ r ፋክቶሪያል ታይምስ r ፋክቶሪያል ነው ማለት ነው። የኮምቢኔሽን ፎርሙላ ይሄ ነው። ከፐርሙቴሽን የሚለየው ምንድን ነው? ዲኖሚኔተሩ ላይ r ፋክቶሪያልን እናባዛለን ኮምቢኔሽን ላይ ማለት ነው። ሶ ፐርሙቴሽን ላይ ኦርደር ማተር ያደርጋል። ኮምቢኔሽን ላይ ግን ኦርደር ማተር አያደርግም። ኤቢሲ ካል ቢኤሲ ብንል ኮምቢኔሽን ላይ ምንም ችግር የለውም። ኮምቢኔሽኑ ብቻ ነው የሚታየው፣ ስብስቡ ብቻ ነው የሚታየው። ፐርሙቴሽን ላይ ግን ኦርደር ማተር ያደርጋል። ለምሳሌ ባንዲራ ስንወስድ በፐርሙቴሽን ነው ባንዲራን ምናምን ኮንሲደር የምናደርገው ብዙ ጊዜ። ምክንያቱም አረንጓዴ፣ ቢጫ፣ ቀይ እና ቀይ፣ ቢጫ፣ አረንጓዴ የተለያዩ ናቸው። የተለያየ ትርጉም ነው ያላቸው። ነገር ግን በኮምቢኔሽን ግን ምንም the same thing ምንም ልዩነት የላቸውም። ቀይ፣ ቢጫ፣ አረንጓዴ እና አረንጓዴ፣ ቢጫ፣ ቀይ ያው ናቸው። ኦርደር ማተር አያደርግም ማለት ነው በኮምቢኔሽን። በፐርሙቴሽን ግን ኦርደር ሲሪየስ የሆነ ኬዝ ነው ማለት ነው። ፎር ኤግዛምፕል ኢን ሃው መኒ ዌይስ ኤ ኮሚቴ ኦፍ 5 ፒፕል ቱ ቢ ቹዝን አውት ኦፍ 9 ፒፕል። አሁን ለምሳሌ የሆነ ድርጅት ላይ የቦርድ አባል ኮሚቴ ምናምን ነገር እንምረጥ ቢባል ከ9 ሰዎች 5 ሰዎች መምረጥ ከፈለግን ኮምቢኔሽንን ነው አፕላይ የምናደርገው። ምክንያቱም ኦርደሩ ችግር የለውም።
ማንም ቀደመ ማንም ጣጣ የለውም። ዋናው የሚታየው ምንድነው ኮምቢኔሽን ኦፍ ዞስ ፒፕልስ ነው ማለት ነው። ስለዚህ ኢንዚስ ኬስ ኮሚቴ ስትመርጡ ምናምን የሆነ ሰው ሴሌክት ስታደርጉ ሪፕሬዘንታቲቭ ምናምን ስትመርጡ ኮምቢኔሽን ነው ማለት ነው ብዙ ጊዜ አፕላይ የምታደርጉት። ፐርሙቴሽን ኦርደር ማተር አያደርግም። ስፔሻል ኬዞችንም ማየት አለባችሁ። ሶ ኢን ዲስ ኬዝ 9 ፋክቶሪያል ኦቨር 4 ፋክቶሪያል ታይምስ 5 ፋክቶሪያል ሆናል ማለት ነው። በኮምቢኔሽን ፎርሙላ 126 ዌዮች አሉ ማለት ነው። 5 ሰዎችን ከ9 ሰዎች የምንመርጥበት ወይ 126 ነው ማለት ነው። 126 አይነት የተለያዩ 5 ሰዎችን መምረጥ እንችላለን ማለት ነው። አሁን ደግሞ ሳም ፕሮባቢሊቲ ሩሎችን ወይም ደግሞ አግዚዮሞችን እኔ ኢፍ ዩ ሃቭ ኤ ሳምፕል ስፔስ ኤንድ ኢቨንት ሳምፕል ስፔስ የምንለው የኤክስፐሪመንታችን አውትካም ነው ብለናል። ዘ ፕሮባቢሊቲ ኦፍ ኤኒ ሳምፕል ስፔስ ኢዝ ኦልዌይስ ኢኳልስ ቱ 1። ሁሌም የሳምፕል ስፔሳችን ፕሮባቢሊቲ አንድ ነው። ሶ የኢቨንታችን ፕሮባቢሊቲ ደግሞ በዜሮ እና በአንድ መካከል ነው ማለት ነው። ወይ ዜሮ ሊሆን ይችላል፣ አንድም ሊሆን ይችላል፣ ወይም ደግሞ በዜሮ እና በአንድ መካከል ያለ ቁጥር ነው ማለት ነው የኢቨንታችን ፕሮባቢሊቲ። የሳምፕል ስፔሳችን ፕሮባቢሊቲ ደግሞ ዋን ነው ማለት ነው። ሳምፕል ስፔሳችን ዋን ነው። and if A and B are mutually exclusive events, then the probability of A or B is equals to probability of A plus probability of B ማለት ነው። ኤ እና ቢ ሙቹዋሊ ኤክስክሉሲቭ ኢቨንቶች ከሆኑ የጋራ ከሌላቸው የኤ እና የቢ ፕሮባቢሊቲ ወይም ደግሞ the probability of A or B probability of A plus probability of B ነው። ነገር ግን ሙቹዋሊ ኤክስክሉሲቭ ባይሆኑ if they have ኮመን ኢለመንት ቢኖራቸው ፕሮባቢሊቲ ኦፍ ኤ ዩኒየን ቢ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ማይነስ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ይሆናል ማለት ነው። የጋራ ቢኖራቸው ነገር ግን የጋራ ስለሌላቸው ፕሮባቢሊቲ ኦፍ ኢንተርሴክሽን ቢ ዜሮ ስለሆነ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ነው ማለት ነው። ሶ ፕሮባቢሊቲ ኦፍ ኤ ዩኒየን ኤ ኮምፕሊመንት ደግሞ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ኤ ኮምፕሊመንት ነው። ያው በተመሳሳይ ማለት ነው። ምክንያቱም ኤ ኮምፕሊመንት ማለት ከኤ ውጭ የሆነ ኢለመንት ነው አይደለ? ከኤ ውጭ ያሉ ኢለመንቶች ስብስብ ነው። ስለዚህ የጋራ ስለሌላቸው ፕሮባቢሊቲ ኦፍ ኤ ዩኒየን ኤ ኮምፕሊመንት ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ኤ ኮምፕሊመንት ነው ማለት ነው። ዛት ሚንስ ፕሮባቢሊቲ ኦፍ ሳምፕል ስፔስ ነው እንደማለት ነው። ፕሮባቢሊቲ ኦፍ ኢምፒቲ ሴት ደግሞ ኦልዌይስ ኢኳል ቱ ዜሮ ነው። ፕሮባቢሊቲ ኦፍ ኢምፒቲ ሴት ዜሮ ነው ማለት ነው። ሌላኛው ኮንዲሽናል ፕሮባቢሊቲ ነው። ሌት ኤ ኤንድ ቢ ቢ ቱ ኢቨንትስ አሶሲየትድ ዊዝ ዘ ኤክስፐሪመንት ዜን ዘ ኮንዲሽናል ፕሮባቢሊቲ ኦፍ ኤ ዊዝ ሪስፔክት ቱ ቢ ኦር ፕሮባቢሊቲ ኦፍ ኤ ዊዝ ዊዛውት ቢ ኢዝ ሪድ አስ ዘ ፕሮባቢሊቲ ኦፍ ኤ ጊቨን ዛት ቢ ሃዝ ኦልሬዲ ኦከርድ ማለት ነው። ዳት ሚንስ ቢ ኦከር አድርጓል ሀፕንድ ሆኗል፣ ግን ኤ ሀፕን የሚሆነው በቢ ዲፔንድ ሆኖ ነው ማለት ነው። ሶ ፕሮባቢሊቲ ኦፍ ኤ ጊቭን ቢ ተብሎ ነው ማለት ነው ሪድ የሚደረገው ፕሮባቢሊቲ ኦፍ ኤ ጊቭን ቢ ማለት ነው። ዊች ሚንስ ፕሮባቢሊቲ ኦፍ ኤ ሪላቲቭ ቱ ቢ ማለት ነው። ሶ ዊች ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ኦቨር ፕሮባቢሊቲ ኦፍ ቢ ነው ማለት ነው። ፕሮባቢሊቲ ኦፍ ቢ መስት ቢ ግሬተር ዛን ዜሮ። ዜሮ መሆን አይችልም ፕሮባቢሊቲ ኦፍ ቢ። ፕሮባቢሊቲ ደግሞ ከዜሮ በላይ ስለሆነ ዜሮ እና ከዜሮ በላይ ስለሆነ የሚሆነው ፕሮባቢሊቲ ኦፍ ቢ ከዜሮ መብለጥ አለበት ማለት ነው። አሁን ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ኢንዲፔንደንት ኢቨንት ቢሆኑስ? ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ኢንዲፔንደንት ኢቨንቶች ከሆኑ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ስለሚሆን ፕሮባቢሊቲ ኦፍ ኤ ጊቭን ቢ ስኳልሱ ስንት ይሆናል? ፕሮባቢሊቲ ኦፍ ኤ ይሆናል ማለት ነው። ራሱን ይሆናል ኢንዲፔንደንት ከሆኑ ማለት ነው። ዲፔንደንት ከሆኑ ግን በዚህ ፎርሙላ ነው ማለት ነው የምትሰሩት። ሶ ሌላኛው ደግሞ ኢንዲፔንደንት ኢቨንት ነው። ኢፍ ቱ ኢቨንትስ ኤ ኤንድ ቢ አር ሴድ ቱ ቢ ኢንዲፔንደንት ሶ ዘ ፕሮባቢሊቲ ኦፍ ኦከረንስ ኦፍ ዋን ዳዝ ኖት አፌክት ዘ አዘር ማለት ነው። አንዱ አንዱን አፌክት አያደርግም ማለት ነው። ኢንዲፔንደንት ከሆኑ የአንዱ ኦከረንስ አንዱን አፌክት አያደርግም ማለት ነው። ባጭሩ ቅድም አይተነዋል። ሶ ኤ ኤንድ ቢ ኮምፕሊመንት አር ኢንዲፔንደንት A complement and B complement are independent. A complement and B complement are
ኢንዲፔንደንት ማለት ነው። ኤ እና ቢ ኢንዲፔንደንት ከሆኑ ኤ ኤንድ ቢ ኮምፕሊመንት ኢንዲፔንደንት ናቸው። ኤ ኮምፕሊመንት እና ቢ ኮምፕሊመንትም ኢንዲፔንደንት ናቸው። ኤ ኮምፕሊመንት እና ቢም ኢንዲፔንደንት ናቸው ማለት ነው። አሁን ደግሞ ወደ ኤግዛምፕል እንሂድ። የመጀመሪያው ኤግዛምፕል the first question, the instructor gives 6 question multiple choice examinations and there are 4 possible responses to each questions. How many answer keys can be made? 6 ጥያቄዎችን አዘጋጅቷል መምህሩ። እነዛ 6 ጥያቄዎች እያንዳንዱ አራት ቾይዝ አላቸው። ሶ ምን ያክል አንሰር ኪዎች ሊኖሩ ይችላሉ? ምን ያክል መልሶችን አንድ ተፈታኝ ሊያወጣ ይችላል ነው ጥያቄው። ሶ in this time 4 times 4 times 4 times 4 times 4 times 4 ነው የምታደርጉት፣ ወይም ደግሞ 4 the power of 6 ማለት ነው። ስለዚህ ይሄ ሁሉ ፖሲቢሊቲዎች ይኖሩታል ማለት ነው። የመጀመሪያውን ጥያቄ ኤ፣ ሁለተኛውን ቢ፣ ሶስተኛውን ሲ፣ አራተኛውን ዲ፣ አምስተኛውን ኤ፣ ስድስተኛውን ሲ ምናምን ሊል ይችላል። ሶ አጠቃላይ ፖሲቢሊቲው ያ ልጅ ሊያወጣ የሚችለው መልስ ፖሲቢሊቲ ፎር ዘ ፓወር ኦፍ 6 ነው ማለት ነው። ፎር ዘ ፓወር ኦፍ 6 ነው የሚሆነው። ሁለተኛው ኤግዛምፕል ደግሞ the personal department of large corporation wishes to issue ID cards for each employees with 4 digit numbers. How many ID cards can be prepared? አሁን እዚህ ጋር ደግሞ ሪፒቲሽን አሎድ ሲሆን እና ሪፒቲሽን አሎ ሳይደረግ ሲቀር የተለያየ ነው። 10 ዲጂት ነምበርስ አለን ከ0 እስከ 9። ሶ አራት ዲጂት ነምበር ያለው አይዲ በምን ያክል ወይ ክሪት ልናደርግ እንችላለን ነው ጥያቄው። ሪፒቲሽን አሎ የሚደረግ ከሆነ ዋን አፍተር ዘ አዘር ማለት ነው 10 ዘ ፓወር ኦፍ 4 ይሆናል፣ ወይም ደግሞ 10,000 ወይዎች ይኖሩናል ሪፒቲሽን አሎ የሚደረግ ከሆነ። ነገር ግን ሪፒቲሽን አሎ የማይደረግ ከሆነ ግን ኬ1 10 ነው፣ ኬ2 9 ነው፣ ኬ3 8 ነው፣ ኬ4 ደግሞ 7 ነው ማለት ነው። ምክንያቱም ሪፒቲሽን አሎ አልተደረገ ዋን አፍተር ዳዘር መጠቀም አንችልም ማለት ነው። ሶ ስንት ፖሲብል ወይ ያለን 10 ታይምስ 9 ታይምስ 8 ታይምስ 7 ይሆናል ማለት ነው። 5040 ይሆናል ማለት ነው። ሪፒቲሽን አሎ ካልተደረገ 5040 ነው። አሎ ከተደረገ ደግሞ 10,000 ነው ማለት ነው። ሶስተኛው ኤግዛምፕል ደግሞ in how many ways can 6 persons be seated in a row? 6 ሰዎች በሮ ብናስቀምጣቸው in how many way መቀመጥ ይችላሉ ማለት ነው። ስለዚህ ፐርሙቴሽን ሩል ዋን ነው፣ ቅድም ሰርተነዋል። 720 ነው ማለት ነው። 720 ይሆናል። ሁለተኛው ደግሞ in how many ways can 6 persons be seated in circle? በሰርክል ሲሆን ደግሞ ይህንም ቅድም አይተነዋል። መጀመሪያና መጨረሻ ስለሌለው የሰርክል መጀመሪያ ስለሌለው 6 - 1 ፋክቶሪያል እናደርገዋለን 120 ይሆናል ማለት ነው። በ120 ወይ ኦርደር ማድረግ እንችላለን ማለት ነው። እነዚህን 6 ሰዎች በሰርክል ከተቀመጡ በ120 ማስቀመጥ እንችላለን ማለት ነው። አምስተኛው ደግሞ in how many ways can 9 books be arranged on a shelf having 4 places? ይህም ቀላል ነው። 9 permutation 4 ነው። 3024 ይሆናል ማለት ነው። 9 መጽሐፍትን በ4 ፕሌስ ኦርደር ስናደርግ እንደማይተነዋል። በዚህ መልኩ ኦርደር ማድረግ እንችላለን ማለት ነው። ስድስተኛው ደግሞ how many flags of 2 colors can be formed from a piece of cloth consisting of 6 different colors? 6 የተለያየ ቀለም ከያዘ ጥለት ልብስ 2 ከለር ያላቸውን ባንዲራዎችን መስራት ብንፈልግ በምን ያክል ወይ ነው መስራት የምንችለው? እዚህ ጋር ኦርደር ማተር ያደርጋል ፍላግ ስለሆነ ማለት ነው፣ ባንዲራ ስለሆነ ለ6 ፐርሙቴሽን ይሆናል 30 ይሆናል ማለት ነው። ሰባተኛው ደግሞ how many different permutations can be made from the letter in the word correction ማለት ነው። አሁን በዚህ ጊዜ አፕላይ የምናደርገው ፐርሙቴሽን ሩል ነምበር 3 ነው። ምክንያቱም ተደጋጋሚ የሆኑ ፊደሎች ስላሉ ማለት ነው። ኮሬክሽን ከሚለው ቃል ውስጥ ኦ 2 ጊዜ ተደጋግሟል፣ ሲ 2 ጊዜ ተደጋግማለች፣ አርም 2 ነች። ስለዚህ ፐርሙቴሽን ሩል 3 አፕላይ እናደርጋለን። ኤን 1 2 ነው። አላይክ ኦብጀክቶች ስላሉ ማለት ነው፣ ተመሳሳይ ኦብጀክቶች ስላሉ።
ኤን2 2 ነው፣ ኤን3 2 ነው፣ ኤን4 ኤን5 ኤን6 ኤን7 ግን አንድ ናቸው ማለት ነው። ቶታል ነምበር ኦፍ ኦብጀክት ስንት ነው? ኤን አጠቃላይ ኤን 10 ነው። ብዛታቸው 10 ኮሬክሽን የሚለው ቃል 10 ፊደሎችን ነው የያዘው። ስለዚህ 10 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 2 ፋክቶሪያል ታይምስ 2 ፋክቶሪያል ታይምስ 1 ፋክቶሪያል ብለን አድገን እናባዛዋለን ማለት ነው። ሶ 453600 ፐርሙቴሽንስ ይኖረናል ማለት ነው። በዚህ ወይ ኦርደር ማድረግ እንችላለን ማለት ነው ፕሮዲክሽን የሚለውን ቃል። ሌላኛው ደግሞ ኢን ሃው መኒ ዌይስ ኤ ኮሚቴ ኦፍ 5 ፒፕል ቱ ቢ ቹዝን አውት ኦፍ 9 ፒፕል። 5 ሰዎች ከ9 ሰዎች መምረጥ የምፈልግ። ይህም በተመሳሳይ ቅድም እንደሰራ ነው በኮምቢኔሽን ነው የሚሰራው። ምክንያቱም ኦርደር ማተር አያደርግም። ጀስት የኮምቢኔሽን ፎርሙላ አፕላይ እናደርጋለን። 9 ፋክቶሪያል ኦቨር 9 ማይነስ 5 ፋክቶሪያል ኦቨር ታይምስ 5 ፋክቶሪያል ይሆናል 126 ዌይስ ይሆናል ማለት ነው። ይህም ማባዛት ነው፣ ቀላል ነው ማለት ነው። ዘጠነኛው ደግሞ አሞንግ 15 ክሎክስ ዜር አር 2 ዲፌክቲቭስ ኢን ሃው መኒ ዌይስ ካን አን ኢንስፔክተር ቹዝ 3 ኦፍ ዘ ክሎክስ ፎር ኢንስፔክሽን። 3 ሰዓት ነው መውሰድ የፈለገው ለኢንስፔክሽን ለፍተሻ። ያ ሰውዬ ከ15 ክሎኮች 3ቱን መውሰድ ከፈለገ ኮምቢኔሽን ነው፣ እዚህ ጋር ኦርደር ማተር አያደርግም። ስለዚህ 50 ፋክቶሪያል ኦቨር 50 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል 50 ፋክቶሪያል ኦቨር 12 ፋክቶሪያል ታይምስ 3 ፋክቶሪያል which is 455 ዌይ ይሆናል ማለት ነው። በ455 ዌይ 3 ሰዓቶችን ከ15 ሰዓቶች መፈተሽ ይችላል ማለት ነው። ነገር ግን ሁለቱ የተበላሹ ናቸው ከ15ቱ ሰዓቶች ዊዛውት ኖ ሪስትሪክሽን ስላለ ነው ማለት ነው። በዳይሬክት ላይ የሰራ ነው። there may be restriction like none of the defective clock is included። ዲፌክቲቭ የሆኑት የተበላሹት ክሎኮች ኢንክሉድ ባይደረጉ በምን ያክል ወይ ነው ከ13ቱ ሴሌክት የሚያደርገው ይህ ሰውዬ? ሁለት ናቸው አይደለ ዲፌክቲቮቹ። ኮምቢኔሽን ኦፍ 2 0 ትላላችሁ። ኮምቢኔሽን ኦፍ 2 0 ምክንያቱም ከሁለቱ ምንም መውሰድ አልፈለገም ማለት ነው። ከሁለቱ ምንም አይወስድም። ነገር ግን ከሁለቱ የተረፉት ደግሞ ነን ዲፌክቲቭ የሆኑት ደግሞ 13 ናቸው። ከ13ቱ 3 ነው የሚወስደው። ከ13ቱ 3 ወሰደ ማለት ነው። ከ13ቱ 3 ወሰደ። ኮምቢኔሽን ኦፍ 2 0 1 ነው የሚሆነው። ኮምቢኔሽን 2 0 1 ነው የሚሆነው። ኮምቢኔሽን ኦፍ 13 ኮምቢኔሽን ኦፍ 3 አውት ኦፍ 13 ማለት ነው። ከ13ቱ 3 ኦብጀክቶችን የሚወስድ ከሆነ 286 ወይ ያለው ማለት ነው። ስለዚህ በዚህ መልኩ ነው የሚሰሩት። ኦንሊ ዋን ኦፍ ዲፌክቲቭ ክሎክ ኢዝ ኢንክሉድድ። አንድ ብቻ ዲፌክቲቭ ክሎክ ኢንክሉድ ቢደረግስ? ከሁለቱ ዲፌክቲቭ ከሆኑ ክሎኮች አንድ መውሰድ ፈለገ፣ ከ13ቱ ደግሞ ሁለት መውሰድ ፈለገ ማለት ነው። ምክንያቱም ኢንስፔክት የሚያደርገው 3ቱን ብቻ ነው። ስለዚህ አንድ ከዲፌክቲቭ ከወሰደ ከነን ዲፌክቲቭ ሁለት ይወስዳል ማለት ነው። ስለዚህ 2 ኮምቢኔሽን 1 ታይምስ 13 ኮምቢኔሽን 2 ማለት ነው። ስለዚህ 156 ወይ ይሆናል ማለት ነው። በዚህ መሰረት ነው ማለት ነው የምትሰሩት ቴክኒካሊ። የዛሬው ቪዲዮ ይሄን ይመስል ነበረ። እርግጠኛ ነኝ ስለ ፕሮባቢሊቲ በደንብ አውቃቸዋል ብዬ አስባለሁ። ቀጣይ ደግሞ ስለ ፕሮባቢሊቲ ዲስትሪቢዩሽን የምሰራላችሁ ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ቸር ሰንብቱ።